ሉዊስ ትባላለች። የ63 ዓመት አዛውንት ስትሆን በቁማር ሱሰኛ ናት። ወደ $100,000 የሚሆን በቁማር ተበልታለች። አሁን ዕዳ ውስጥ ነው ያለችው። ለባሏ ይህን አልነገረችው። ታዲያ አንድ ቀን ከባሏ ጋር ቤት ውስጥ ተቀምጠው በነበረበት ሰዓት ላይ ለሱ ለመንገር አፍራው ይሁን ፈርተው ባይታወቁም ሽጉጧን ታወጣና ባሏን ትገለዋለች። ወደሚሰራበት የራሳቸው ድርጅት ትደውልና ለሰራተኞቹ ባሏ እንደታመመና መምጣት እንደማይችል ትነግራቸዋለች። ከባሏ ሬሳ ጋር እዛው ቤት ውስጥ ለ11 ቀን መኖሯን ትቀጥላለች። ከባሏ የስራ አካውንት $10,000 እና መኪናውን ወስዳ ትሄዳለች። ከሚኒሶታ ተነስታ ፍሎሪዳ ትደርሳለች። የቁማር ሱስ ስላለባት በየካሲኖ እየተዟዟረች ትቆምር ነበር እና አንድ ሀሳብ ይመጣላታል። እሷን የሚመስል ሰው ፈልጋ የእሷን ማንነት መስረቅ፣ እሷና ባሏ እንደተገደሉ ማስመሰል። ፍሎሪዳ ውስጥ ወዳለው ወደ አንድ ባርት ጎራ ትልና እሷን የሚመስል ሴት ፍለጋ ትጀምራለች። እናም አንዲት ሴት ታገኛለች። ያችም ሴት ስሟ ፓም ነው። ከፓም ጋር በጣም ይቀራረባሉ፣ ያወራሉ። እናም ልክ እንደ ቅርብ ጓደኛ ይሆናሉ። አብረውም ጊዜ ማሳለፍ ይጀምራሉ። ታዲያ አንድ ቀን በፓም የሆቴል ክፍል ውስጥ ብቻቸውን ሆነው ባሉበት ሳለ ሉዊስ ሽጉጧን አውጥታ ተኩሳ ትገላታለች። መታወቂያዋን፣ የተለያዩ የባንክ ካርዶቿን፣ ጥሬ ገንዘብና መኪናዋን ሰርቃ ትሄዳለች። ከፍሎሪዳ ተነስታ ወደ ቴክሳስ ጉዟን ታቀናለች። በመንገድ ላይ የተለያዩ ካሲኖ ቤቶችን ጎብኘት እያደረገች ነበር ትሄድ የነበረው። ቴክሳስ ሳውዝ ፓድሬ አይላንድ መዳረሻዋን ታደርጋለች። ራሷን የሚመስል ሌላ ተጠቂ ሰው ፍለጋ ትጀምራለች። ብዙም ሳትቆይ አንዲት ሴት ታገኛለች። ከዚች ሴት ጋርም በደንብ ይቀራረባሉ። ሉዊስም በዚች ሴትዮ ቤት ገብታ እስከማደር ድረስ ትደርሳለች። ጠዋት ቁርሷን በልታ ሌላ ቀን ለመገናኘት ተቀጣጥሮ ይለያያሉ። ወደ ሚኒሶታ ስንመለስ የሉዊስ ባል ሰራተኞቹ ሲጠፋና ሲቀርባቸው ለፖሊስ ባሳወቁት መሰረት ፖሊስ በቤት ውስጥ ሬሳውን ያገኛል። በሌላ በኩል ደግሞ በፍሎሪዳ ፖሊስ በሆቴል ቤት ውስጥ የፓልም ሬሳ ያገኛል። ታዲያ የመጀመሪያ ተጠርጣሪውን የቀረበችው ሉዊስ ነበረች። ምክንያቱም ሁለቱም ሰዎች የተገደሉት በተመሳሳይ ሽጉጥ ስለነበረ። የዜና አውታሮችም ይህንን ወንጀል መዘገብ ይጀምራሉ። በሚዲያዎችም ከፍተኛ ሽፋን ያገኘ ሲሆን ፖሊስም የአፋልጉኝ ማስታወቂያ ያወጣል። ከፍተኛ የሆነ የቁማር ሱስ ስላለባት በተለያዩ የቁማር ቤቶች ላይ ይጫወት ስለነበር በየካሲኖ ቤቶቹ ባሉት የጥበቃ ካሜራዎች እና ባለው የክሬዲት ካርድ በቀላሉ ፖሊስ ያለችበትን ማወቅ ይችላል። ሉዊስ በአንድ ባር ውስጥ ተቀምጣ እየተዝናናች እያለ የሆቴል ቤቱ ማናጀር ይመለከታታል። የሆቴል ቤቱ ማናጀርም ዜናውን ተመልክቶ ስለነበረ ለፖሊስ ያሳውቃል። ፖሊስም በቦታው ላይ ተገኝቶ በቁጥጥር ስር ያውላታል። ፍርድ ቤቱም በተከሰሰችበት የሰው ማጥፋት ወንጀል ጥፋተኛ ሆና ስላገኛት የ2 ዘመን የዕድሜ ልክ እስራት ፈርዶባታል።